አባባይ የት ነሽ? ፒያሳ 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 ሜክሲኮ ፒያሳ 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 የት ነው አባ? ፒያሳ ናት ጋር የሞላ ነው የሞላ ፒያሳ 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 ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ። ዛሬ ላሳያችሁ የፈለኩት ምንድነው ፍሪ ቪዲዮ ጀነሬቲንግ ኤአይ እንዴት አድርገን እንደምንጠቀም ነው ማሳያችሁ። በአሁኑ ሰዓት የተለያዩ ቪዲዮ ጀነሬቲንግ ኤአይዎች አሉ እና አብዛኞቹ ክፍያ ናቸው፣ ነፃ አይደሉም። ለምሳሌ በአሁኑ ሰዓት ታዋቂ የሆነው ፍሎው ስሪ ወይም ደግሞ ቪኦ ስሪ የሚባለው የጄሚኒ ኤአይ ፕላትፎርም ነው። እሱ ማለት ሪል አስመስሎ ነው የሚሰራው፣ ነገር ግን ክፍያ ነው። አንዳንድ ሰዎች ይህንን ኤአይ በክራክ አድርገው ይጠቀማሉ። ቪፒኤን በመጠቀም ሎኬሽን በመቀየር እና ፌክ የተማሪ ኢሜይል በመክፈት ይጠቀሙታል። በተጨማሪም ደግሞ የክሬዲት ካርድ ያስፈልጋል። ምክንያቱም ያ ክሬዲት ካርድ እንዲከፈልበት ሳይሆን ሳይኒን ማድረጊያ ማለት ነው። ትንሽ እነዚህ ነገሮች በእርግጥ ቀላል ነው፣ መስራት ይቻላል። እኔ ግን አሁን ዛሬ የማሳያችሁ እነዚህን ነገር ሳንጠቀም፣ ምንም ቪፒኤን ሳንጠቀም፣ የትኛውንም ካርድ ሳንጠቀም በራሳችን በኖርማል በስልካችን ኤፒአይ አድረስ ብቻ እንደነዚህ የመሳሰሉ ቪዲዮዎችን የምንሰራበትን ሜተድ ነው ማሳያችሁ። ምንም ከዛኛው ከቪኦ ስሪው የተለየ አይደለም። ልክ እንደነዛው ጽድት አድርጎ በደንብ ነው የሚሰራልን እና እንዴት አድርገን እንደምንሰራ ስቴፕ ባይ ስቴፕ አሳያችኋለሁኝ። በመጀመሪያ ወደ ክሮማችን እንገባለን። ወደ ክሮም ከገባን በኋላ ክሮም ላይ ምንድነው የምናደርገው? ሰርች ባሩ ላይ ገብተን ቻትጂፒቲ ብለን ሰርች እናደርጋለን። ከዛ ቻትጂፒቲ ላይ እንግዲህ ሁላችሁም አካውንት ከፍታችኋል ብዬ አስባለሁኝ። ያልከፈታችሁ በኢሜል አድሬሳችሁ ወይም ደግሞ የማይክሮሶፍት አካውንት ካላችሁ በዛ መክፈት ትችላላችሁ። ከዛ ኢንትሮዲስ የሚለውን አንዴ ክሊክ አደርጋለሁ ልክ እንደዚህ። ከዛ ትራይ ጂፒቲ የሚለውን እቺን አንዴ ክሊክ አደርጋታለሁ። ከዛ እዚህ ጋር እኛ መስራት የፈለግነውን ማለት ምን እንዲያደርግልን የፈለግነውን እንጽፍለታለን። እኔ ዝም ብዬ ጸጥ ብዬ አንድ ጀነሬት የማደርገውን ቪዲዮ እንዲሰራልኝ ልጻፍለት። እናንተም የፈለጋችሁትን መጻፍ ትችላላችሁ። ከዛ ልክ እንደዛ አድርጌ ጽፌለታለሁኝ። ልክ እኔ በጠየቅኩት መሰረት እንደዛ አድርጎ ያዘጋጅልኛል ማለት ነው። ከዛ ልክ በእንደዚህ ጀነሬት ካደረገልን በኋላ ፕሮምፕቱን ከጻፈልን በኋላ ይህችን ሴሌክት አድርገን ይዛታል። ልክ እንደዚህ ማለት ነው። ይህችኛቷን ብቻ ሴሌክት እናደርጋትና ከዛ ኮፒ እንለውና ሌላ ታብ እዚህ ጋር እንከፍታለን። እዚህ ታብ ላይ ምን ብለን እንጽፋለን? ድሪሚና ኤአይ ብለን እኔ የጻፍኩት ስላለ እንዲህ ክሊክ አድርገዋለሁ። ከዛ ያን ስንከፍተው ልክ እንደዚህ እንከፍተዋለን። ከዛ ይሄን ልክ እንደዚህ ይከፈትልናል። እዚህ ጋር እናንተ መመዝገብ አለባችሁ። እኔ ኦልሬዲ ስለተመዘገብኩኝ ነው። እና ልክ ይሄ በዚህ መልኩ እንደዚህ ይከፍትልናል ማለት ነው። ይሄንኛው ኢሜጅም ጀነሬት ያደርጋል፣ ቪዲዮም ጀነሬት ያደርጋል። ነገር ግን ለቪዲዮ ግን ገና ነው፣ ፉቸሪስት ነው የሚሰራው። እኔ ኦልሬዲ ስለተመዘገብኩኝ እዚህ ጋር አካውንት ስለተታለች እንደምታዩት፣ እናንተ ደግሞ እዚህ ጋር ተመዘገባላችሁ። ከዛ ልክ ይሄንን ኢሜጅ ጀነሬት የሚለውን አንዴ እንዲ ክሊክ አደርገዋለሁ። ከዛ ዲስክራይብ ዘ ኢሜጅ ዩ ዋንት ቱ ጀነሬት ይላል። እዚህ ጋር ቅድም እዛ ጋር ያመጣነውን ኮፒ ፔስት አደርገዋለሁ። ከዛን ኮፒ ካደረኩለት በኋላ 800 ካራክተር ነው፣ የኔ 652 ነው። ይሄንን እንዲሰራልኝ ያደርገዋለሁ ማለት ነው። ከዛ አሁን በምን መልኩ እንዲሰራልኝ የፈለኩት እዚህ ጋር አስፔክት ሬሾ የሚባል አለ። አስፔክት ሬሾ ታውቃላችሁ ብዬ አስባለሁኝ። የኢሜጁ አቀማመጥ ማለት ነው። እሱ አንድ በአንድ ነው ያለው። እኔ ወደዚህ እንዲቀይርልኝ አደርገዋለሁ በዩቲዩብ ስታንዳርድ ማለት ነው። ከዛ ይሄው እንግዲህ ሳይዙን አስቀምጦታል። ይሄን ከጨረስን በኋላ እዚህ ጋር ጀነሬት የምትላለች እቺን አንዴ ክሊክ አደርጋታለሁ። እኔ ታውን በፊት የሰራኋቸው ናቸው እነዚህ። ልክ በእንደዚህ መልኩ ጀነሬት ያደርግልኛል ማለት ነው። ከዛ ያሁኑን እየሰራ ነው ያለው። እንደምታዩት እዚህ ጋር አራት አይነት
አማራጭ ነው ያመጣው። እዚህ ጋር እየተሽከረከረ ነው። ትንሽ እንጠብቀዋለን እስከሚጨርስ ድረስ። እንደምታዩት አሁን እንግዲህ በሚገባ አዘጋጅቶልኛል። እኔ ከነዚህ ውስጥ መርጬ የትኛው ይሆናል የሚለውን ማድረግ ነው ማለት ነው። እዚህ ጋር እንደምታዩት አሁን እስኪ ከነዚህ ውስጥ አንዱን ላወርደው። በጣም የሚገራርም ኢሜጅ ነው ያደረገው በነገራችን ላይ በጣም ኖርማል ነው። በቃ የነሱን አይነት ነው ያደረገው። ከዛ እንዲህ አድርገን ኢሜጁን ዳውንሎድ እናደርገዋለን። ይሄው ዳውንሎዲንግ እያለ ነው። ኢሜጁ ዳውንሎድ ሆኗል ማለት ነው። እንደምታዩት ይሄን ይመስላል ኢሜጁ። በጣም ገራሚ ኖርማል አድርጎ ነው የሰራው። እስኪ ሌላውን ደግሞ ልጨምር። ሁለት ላወርድና ሁለት የተለያዩ ላድርግ ማለት ነው። አያችሁት? ይሄን ራሱ በጣም የሚገራርም አድርጎ ነው የሰራው። ከዛ እንዲ ዳውንሎድ አደርገዋለሁ። ይሄን ካደረገ በኋላ አሁን ይሄ እሺ በዚህ መልኩ ሰርቶልናል። ኢሜጁን ተፈለጋችሁ ጨርሳችሁ መውረድ ትችላላችሁ፣ ካልፈለጋችሁ ደግሞ መተው ትችላላችሁ። እናንተ እንደ ምርጫችሁ ነው የምታደርጉት። ከዛ ይሄን ካደረግን በኋላ ይሄ ልክ እዚሁ እንዳለ ሌላ ታብ ደግሞ እንከፍታለን። እዚህ ጋር ደግሞ ምን ብለን እንጽፋለን? ስቱዲዮ ኤአይ ብለን እንጽፋለን። ስቱዲዮ ኤአይ ብለን እንጽፋለን። ከዛ አንድ ስናደርገው ይሄ የጀሚኒቱ ነው። እንደ ሀሪችን እንከፍታለን ዌብሳይቱን መጀመሪያ ላይ ያለውን ማለት ነው። ከዛ ልክ ስናደርገው በዚህ መልኩ ይከፍትልናል። እዚህ ጋር ዙም አድርጌ ላሳያችሁ። ይችኛቷን የፎቶ ምልክቷን እችን አንዴ እንጫናታለን። ከዛ አንድ ስናደርገው እዚህ ጋር ቪኦ የሚል አለ። እችን አንዴ ክሊክ እናደርጋታለን። ከዛ አንድ ስናደርገው አሁን ፕሮምፕት እንዲጽፍ የምናደርገው እኛ ጋር እዚህ ጋር ፕሮምፕቱን ያንኛውን የቅድሙን ፕሮምፕት እናስገባዋለን። ከዛም በኋላ ይሄን ካደረግን በኋላ እንዲሁ ላርጋትና ረን እናደርገዋለን ማለት ነው። እንደምታዩት ረን አድርጎ እየሰራልኝ ነው ያለው። አሁን አውትፑቱን እያወጣ ነው ያለው። ጨርሷል ማለት ነው። እንደምታዩት በእንደነዚህ ነው በዩቱብ ነው ስታንዳርድ የሰራው። ዋው በሚገርም ሁኔታ ሰርቷል ማለት ነው። እንደምታዩት እስኪ እናጫውትና እንየው። በቃ ለማመን የሚከብድ አድርጎ ነው የሰራው በጣም በሚገርም ሁኔታ ማለት ነው። ከዛ ይሄን ካደረግን በኋላ ዳውንሎድ እንለዋለን። ይሄንን ዳውንሎድ እናደርገውና ድምጽ ነው የምናስገባበት። ሌላ ምንም የሚደረግ ነገር የለም እንደምታዩት ማለት ነው። ከዛ በሚገርም ሁኔታ እስኪ እዚህ ላይ እንግባና እንየው። በቃ የቀረው አንድ ነገር ብቻ ነው፣ ድምጽ ብቻ ጀነሬት ማድረግ ነው። ለድምጽ ደግሞ ካፕካት ላይ እናደርጋለን። እሱ ምንም የሚያስቸግር ነገር የለውም። እና በዚህ መልኩ የሚገርም ነገር ሰርተናል ማለት ነው። ይሄንኛው እንደምታዩት መመዝገብ አለባችሁ። ምንም ለመመዝገብ ምንም ነገር አያስፈልግም። ነፃ ነው የምትመዘገቡት ለዚህ ጋር ማለት ነው። እና በዚህ መልኩ እንሰራለን። በጣም ቀላል ነው። በላይ ደግሞ ነፃ ነው። እዚህ ጋር ቪኦ2 የምትላለች እንደምታዩት አሁን ቪኦ2 ብቻ ነው ጀነሬት የሚያደርገው። ቪኦ3 ነው ያንኛው አሁን የክፍያው ማለት ነው። ምክንያቱም አውቶ ልዩነቱ ምንድነው? ያንኛው ድምጽ ያስገባል፣ ይሄንኛው ደግሞ ድምጽ አያስገባም። ይሄ ብቻ ነው። ለድምጽ ደግሞ እናንተ ሌላ ለምሳሌ ያንኑም ማነው ቴክስት ቱ ስፒች የሚል አለ። በእንደዛ መቀየር ትችላላችሁ። እና በዚህ መልኩ ነው የሚሰራው። በጣም ቀላል ነው። ስለተከታተላችሁ አመሰግናለሁ። ቻው